እሺ በመጀመሪያ ዲስክቶፓችን ላይ ካንቫ መኖሩን ማውረዳችን እርግጠኛ መሆን አለብን። ከዛን ከፍታለን። ስንከፍት እዛ ላይ እንደምታዩት ሆም ላይ ሳይሆን ክሬኤት ላይ እንገባለን። ክሬኤት ማድረግ የምንችላቸውን ነገሮች በዝርዝር ያመጣል። እንደምታዩት በA4 ሳይዝ ራሱ አምጥቶልኛል ማለት ነው። ሬዙም ግን ካልመጣላችሁ እንደዚህ ፊት ለፊት ካልመጣላችሁ ላይ ጋር ሰርች ቦክሱ ላይ ሬዙም ወይም ሲቪ ብላችሁ ሰርች ብታደርጉ እንደዚህ በዝርዝር ያመጣላችኋል ማለት ነው። ለኢሜይልም ይሆን ለምናምን በቃ በአይነት ነው ዘርዝሮ የሚያመጣላችሁ። እኛ ግን ፕሪንት የሚሆነውን ስለሆነ በA4 ሳይዝ እንመርጥና A4 ሳይዝን ክሊክ እናደርጋለን። ከዛ እንደምታዩት ሳምፕሎች ያሳየናል። ቴምፕሌቶችን እናፍናቸው። በቃ በጣም ነው የሚያማምሩት። አንዳንዶቹማ የመጽሔት ከቨር ምናምን ነው የሚመስሉት ራሱ። እኛ ግን ያው ቀለል ያለ ለስራ የሚሆን እንመርጣለን። እንደምታዩት ነው ይሄን ሳምፕል አምጥቶልናል። እንግዲህ እዚህ ሳምፕል ላይ በቃ የኛን ፕሮፋይል መሙላት ብቻ ነው። የኛን ፎቶ፣ የኛን ስም፣ የስራ አይነት ኤቭሪቲንግ እዚህ ላይ እንሞላለን ማለት ነው። ፎቶውን ከመቀየር ልጀምር። አፕሎድ ውስጥ ገብተን አፕሎድ ማድረግ እንችላለን። ኦሬዲ አፕሎድ የሆነ እንትን ከሌለን ማለት ነው። ኦኬ ግን እዚህ ጋር እኔ አፕሎድ እናሳያችሁ እንጂ ኦሬዲ እኔ አፕሎድ ያደረኩት ስላለኝ ከዚህ ጋር በድግ አድርጌ ወስጄ ፎቶ ቦታ ላይ አስቀምጠዋለሁ ማለት ነው። የመረጣችሁት ፎቶ ሳይዙ ትልቅ ከሆነ ትንሽ አነስ ስታደርጉት በዛ ጋር ባለው ፕሮፋይል ልክ ስታደርጉት በቃ ልክክ ነው የሚለው ሄዶ እንደምታዩት። በቀጣይ ስም ቀይራለሁ። ከዛ ስራው ራሴ ስራ ቀይሯለሁ። ኮንቴንት ክሬተር ቢ ልክ እንደዛው እናንተም ክሊክ ያደርጋችሁ ስራችሁን መቀየር፣ ኤክስፒሪየንሳችሁን ማስገባት፣ ቋንቋ የሚለው ላይ ቋንቋችሁን ማስገባት እንደዛ ነው የምትሰሩት ማለት ነው። ኤዲቲንግ ብቻ ነው የምፈልገው ማለት ኤዲት የምታደርጉት የራሳችሁን በማስገባት ማለት ነው፣ በመቀየር ልክ ተዘጋጅቶ ፎርም እንደተሰጣችሁ ፎርም እንደመሙላት ቁጠሩት። በጣም ሲምፕል ነው። እዚህ ጋር ሰመራይዝ እያደረግኩ እንደምታዩት ስለራሳችሁ አንዳንድ ነገር ማለት የምትፈልጉት ልክ ባዮ ላይ ቴሌግራም ባዮ ላይ ፌስቡክ ባዮ ላይ እንደምትጽፉት ስለራሳችሁ እዚህ ጋር ደግሞ ስለ ስራ ስለሆነ የምናወራው ስለ ስራችሁ የሆነ ነገር ትጽፋላችሁ። ላይክ ምን ያህል ሃርድ ወርከር እንደሆናችሁ ሊሆን ይችላል። በስራችሁ ላይ ምን ያህል ታማኝ እንደሆናችሁ ወይ ኮሚኒኬሽን ስኪላችሁ በጣም ሃይ እንደሆነ ምናምን ጀስት ቀለል ባለ ቋንቋ አሳጥራችሁ ታብራራላችሁ። ግን ማብራሪያው አጭር አድርጉት። እዚህ ጋር ቋንቋውን ማስገባት ትችላላችሁ። ቋንቋው ስላስመረጠን ኤክስፒሪየንሳችሁን ትሞላላችሁ። ኤክስፒሪየንስ ወሳኝ ነገር ነው። የትኛውም የስራ ሲቪ ላይ ምን ያህል ባስገባችሁት የስራ ልምድ በተመዘገባችሁበት የስራ
ልምድ ሲቪያችሁን በሰጣችሁበት የስራ ልምድ ምን ያህል አመት እንደሰራችሁ ማስመዝገብ አለባችሁ። ግን አይ ዊሽ በቃ ይሄ የስራ ኤክስፒሪየንስ የሚባል ነገር ቢቀር ማለት የሆነ ሰው ካልሰራ ድሉ ካልተሰጠውና ካልሰራ ልምድ እንዴት ያመጣ ይችላል? ልምድ በጣም ብዙ ሰዎች መስራት እየቻሉ ወደ ኋላ ያስቀራቸው ድሉን ያሳጣቸው ነገር የስራ ልምድ። እርግጥ ነው በጣም ልምዱ ያላቸው ረጅም አመት የሰሩ ሰዎች ቦታው ይገባቸዋል። ግን አዳዲሶች ሰዎች የትግቡ ይሄን ነገር ስራ የምትቀጥሩ ሰዎች አስቡበት። የምታዩት ነው። ቀስ በቀስ ኤቭሪቲንግ እየቀየርኩኝ ነው። እያንዳንዱን ነገር በራሴ የስራ ዘርፍ እየሞላውኝ ነው። ክህሎት ወይም ስኪል ላይ ከዋናው የስራ ልትቀጠሩበት ካላችሁ የስራ ፖይንት በተጨማሪ ያላችሁን ማንኛውንም አይነት ስኪል አስገቡት። ምክንያቱም አንዳንዴ ፎቶ ኤዲቲንግ ላይ ይፈልጓችሁና ግን ደግሞ ኮንቴንት ክሪኤተር እንድትሆኑ ሊፈልጉ ይችላሉ። አይምን ላይክ እንደዛ አይነት ምን ልበላችሁ፣ ለምሳሌ በቀላሉ ስናወራ የኮንስትራክሽን ስራ ላይ ሆኖ ግን ደግሞ መንጃ ፈቃድ ያለው ሰው መንዳት መኪና ማሽከርከር የሚችል ሰው ሁለት አይነት የስራ ልምድ እንዳለው አስቡት። ስለዚህ ወይም ሁለት አይነት የስራ ዘርፍ መስራት ይችላል ተብሎ ስለሚታሰብ በማንኛውም አጋጣሚ ይሄን ሰው መኪና ሲይዤ እዚህ ቦታ እንደዚህ አምጣ ብዬ ልልከው ይችላል በሚል ሂሳብ ተሻለ ስራውን ያኒ አሁን ላይ ባይፈልጉትም ከተወሰነ ጊዜ የሆነ ጊዜ ላይ ሊያስፈልገን ይችላል በሚል የተሻለ እንትን ይሰጧቸዋል፣ እድል ይሰጧቸዋል። ልክ እንደዛው በየትኛውም የስራ ዘርፍ መምህር ሆናችሁ ልጆችን ፕራይቬትሊ የምታስጠኑ ከሆነ እሱን ብታስገቡት፣ ፎቶግራፈር ሆናችሁ ከሆነ የኤዲቲንግ ክህሎት ካላችሁ ከጎን ብታስገቡት፣ በተጨማሪ ክህሎት ላይ ብታስገቡት እና በቃ የበለጠ የስራ እድል ያመጣላችኋል። በሲቪያችሁን ባስገባችሁበት ቦታ ላይ የመመረጥ እድላችሁ ከፍ ይላል። ስለዚህ እንትኗን ብቻ ያችን ልትቀጠሩባት ያሰባችሁባትን ስራ ብቻ ሳይሆን ተጨማሪ ያላችሁን ኤኒ ክህሎት አስገቡበት ማለት ነው። በመቀጠል በቃ ይሄ አሁን እንግዲህ እንደዚህ ተጽፏል ማለት ነው። ስትጽፉ በስሞል ሆኖ ካልታያችሁ ምናምን እዛ ጋር ታች ጋር እንደምታዩት ወረድ ብላችሁ ዙም ኢን ዙም አውት ማድረግ ትችላላችሁ። ከዛ ሴቭ እናደርገዋለን ማለት ነው። ሴቭ ለማድረግ ላይ ሼር የምትለው ጋር ትገባላችሁ። ሼርን ክሊክ ስታደርጉት ወዴት ሼር እንደምታደርጉ ያስመርጣችኋል። ቀጥታም ከዚሁ ላይ ሼር ማድረግ ትችላላችሁ፣ ወይም ደግሞ ዳውንሎድ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ጋር ዳውንሎድ የሚለውን እንመርጣለን። ዳውንሎድ ስትመርጡ ራሱ በምን ሳይዝ ልታወርዱት እንደምትችሉ ያስመርጣችኋል። አንዳንዴ ራሱ አብዛኛውን ጊዜ ራሱ ይመርጣል። ለምሳሌ ቪዲዮ ከሆነ MP4 አድርጎ ነው የሚያመጣው። እንደዚህ የሪዚዩም ምናምን ሲሆን ደግሞ PDF፣ ኢሜጅ ሲሆን PNF ላይክ ዳት
ጀስት እየቀያየረ ያመጣዋል ማለት ነው። ምናልባት ትክክል ካልሆነ እና እናንተ የምትፈልጉት በሌላ አይነት መልኩ ከሆነ መቀየር ትችላላችሁ። እዚህ ጋር እሱን ክሊክ ካደረጋችሁ በኋላ የትኛው ፎልደሩ ሴቭ እንደምታደርጉ ትመርጣላችሁ። ከዛ ሴቭ ጨረሰን ማለት ነው። ይሄን ይመስላል እንግዲህ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ በሌላ ሀሳብ እንገናኝ። ቸርን ሰንብቱ።